በ2018 በጀት ዓመት በልዩ ወረዳችን በመልክ ወደ 16424 ሄክታር መሬት ለማልማት እቅድ ይዘን ወደ ስራ ገብተናል። እስካሁን ድረስ ባለው ሙሉ ለሙሉ አጠቃላይ ያሉ ማሳዎችን በዘር ተሸፍኖ አሁን ላይ ወደ አበባ በማብቀል ደረጃ ላይ ይገኛል። ከዚህ አንጻር እንደሚታወቀው ባለፉት 5 ዓመታት በልዩ ወረዳችን የክላስተር የአስተራረስ ዘዴ ከጊዜ ወደ ጊዜ እየጨመረ የመጣበት ሁኔታ አለ። በበልግም በመኸር የምንሰራቸው አጠቃላይ ስራዎች ክላስተርና ኩታ ገጠምን መሰረት ያደረገ የአሰራር ዘይቤ ተከትለን ነው ይሄን ያለ ነው። እንደ አጠቃላይ ያው በየአመቱ ከ10 እስከ 15% እድገት አለው። አጠቃላይ ሄክታሬጅን በምርታማነት ደረጃ ያው ዓለም አቀፍ የነበሩ ከነዳጅ ጋር የተፈጠሩ ችግሮችን በመቋቋም ባሉ አማራጮች አርሶ አደሩ በእኛ ደረጃ በህብረት ስራ አማካኝነት የቀረበለትን ማዳበሪያ በመጠቀም ሌሎችም አማራጮች ተጠቅሞ ማሳ ጾም እንዳያድር ሰፊ የንቅናቄ ስራ ሰርቶ አብዛኛው ማሳ ጾም ሳያድር በዘር የተሸፈነበት ሁኔታ አለ። በደንብ የተሻለ ውጤት እናገኛለን ብለን ተስፋ እናደርጋለን። የአርሶ አደሩም አካባቢ ያለው የእንክብካቤ ሁኔታ ዩሪያ ቶፕ ድሬሲንግ ከማድረግ አንጻር የተሻሉ ነገሮች አሉ። ባለሙያውም በተገቢ መልኩ የድጋፍና ክትትል ሁኔታውን በደንብ አጠናክሮ እየሄደ ያለበት ሁኔታ አለ። ስለዚህ በአንድ በኩል የበልግ ስራውን እየተከታተልን በሌላ በኩል ኩታ ገጠም የመኸር እርሻችንን በዛው ጎን ለጎን እያስኬድን ያለንበት ሁኔታ አለ። ያው በክልላችን ዘንድሮ እንደ አጠቃላይ አብዛኛው ቦታ ከነበረው ከዝናብ ስርጭት ጋር በተያያዘ በቆሎ በተፈለገው ልክ እየበቀለ አይደለም። እኛ ጋር አጠቃላይ ካለው እርጥበትን መሰረት አድርጎ የዝናብ ስርጭቱን መሰረት አድርጎ አርሶ አደሩ በተፈጠረለት ግንዛቤ መሰረት ወቅቱን ጠብቆ በመዝራቱ ዛሬ ላይ በጣም በተሻለ ቁመና ላይ ይገኛል። ስለዚህ ከምርታማነቱ አንጻር በአገር ደረጃ አጠቃላይ የክላስተር ዘይቤን ተከትሎ ከመሄድ አንጻር በልዩ ወረዳችን ደረጃ ሞዴል የሆኑ ስራዎች አሉ። አርሶ አደሩ አካባቢ ላይ የትኛውንም የአየር ሁኔታ ተፈጥሯዊ ሰው ሰራሽ ችግሮችን ተቋቁሞ የትኛው መልኩ ምርትና ምርታማነት ማሳደግ እንደሚችል ዘንድሮ ትምህርት የተወሰደበት ነውና በእኛ ደረጃ ቀጣይ ለስጋት የሚዳርገንና ምርት ላይ አሉታዊ አስተዋጽኦ ያደርጋል ብለን ገምተው የለም። አሁን ላይ ባለው አብዛኛው በቆሎ በተሻለ ቁመና ላይ ስለሚገኝ